ተፈጥሮ መጽሐፍ ነች። የሚያነባት ካለ ተፈጥሮ መጽሐፍ ነው። እጽዋቱ፣ አዘርቱ፣ አትክልቱ፣ እንስሳቱ፣ ነፍሳቱ፣ አራዊቱ፣ ሰማዩ፣ ምድሩ፣ ጨረቃው ይሄ ሁሉ መጽሐፍ ነው፣ የሚነበብ ነው። ካነበብን ማለት ነው። ለምሳሌ ይሄ ዛፍ ስታዩት ዝም ብለን በስጋ እይታ ካየነው ዛፍ ነው፣ ለጥላ ይጠቅማል፣ ሲደርቅ ማገዶ ይሆናል። ነገር ግን በመንፈሳዊ እይታ ብናየው የሚያስተምረን አብይ ነገር አለ። ይሄ ዛፍ አሁን ሲበቅል አንድ ሆኖ ነው የበቀለው። ከፍ ሲል 2 ቅርንጫፍ፣ ከዛ ከፍ ሲል ደግሞ 4 ቅርንጫፍ ሲል 6 ቅርንጫፍ ሲል 8 ቅርንጫፍ እያለ ሄዶ በአሁኑ ሰዓት ብዙ ቅርንጫፎች ለቁጥር የሚያታክቱ ቅጠሎች አሉት። አሁን እንግዲህ በጠባቡ ካሰብን በዚህ በኩል ያለችው ቅጠል፣ በዚህ በምስራቅ በኩል ያለችው ቅጠልና በምዕራብ በኩል ያለችው ቅጠል ይራራቃሉ፣ አይገናኙም በምንም። ይሄ በጠባቡ ስናስብ ነው። አርቀን ስናስብ ግን ወደ ኋላ ግንዱ ላይ ይገናኛሉ። አባታቸው ግንዱ ነው። የአንድ አባት ልጆች ናቸው ማለት ነው። ስለዚህ አሁን በሰፈር ካሰብን እኔና እናንተ በምንም አንገናኝም፣ እንራራቃለን። አርቀን ካሰብን ግን እኔ አዳም ልጅ ነኝ፣ እናንተስ የአዳም ልጆች ናቸው ማለት ነው። አባታችን አንድ ቤተሰብ ነን ማለት ነው። አሁን ይሄንን ነው ማሰብ ያቃተን ማለት ነው። ስለዚህ ተፈጥሮ መጽሐፍ ነው። ተፈጥሮ ያስተምረናል እንዳለ በቃ ይሄ የምናየው ነገር ሁሉ ከተጠቀምንበት ካነበብን በእውነት ለኛ መጽሐፍ ቅዱስ መግለጥ ምዕራፍና ቁጥር መጥቀስ አያስፈልግም። ለምን ማሰብ የሚችል ጭንቅላት ሰጥቶናል። መመራመር